በዚህ ሰዓት ሰበር ዜና ተሰምቷል። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ ማቀዷን፣ በሌሊትም መብራት እያጠፋይ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑም ተገልጿል። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረቱን ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችልም በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሊማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመለክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኘው የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳይ ምስሎችን ማውጣታቸውን የሁለቱን ኃይሎች አዲስ ጥምረት እያረጋገጠ ይገኛልም ሲሉም ይህንን የኤርትራ ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሊማን ደደፎ በኤክስ ትዊተር ገጻቸው ላይ እጅግ ጠንካራ ማሳሰቢያም ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፍቃድ ሲያገኝ የአንዲትን ሉዓላዊ ሀገር ዓለም አቀፍ ድንበሮችን አቋርጦ መግባት የተመሰረቱ የዓለም አቀፍ ሕግ መርሆችን በግልጽ የሚጻረር ነውም ብለዋል። ስለዚህ የኤርትራ የታጠቀ ወታደራዊ ልዑክ ወደ ትግራይ ክልል በመላክ እና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኝ ቡድን ጋር በመገናኘት ይህንን ህግ ክፉኛም እንደ አምባሳደር ሱሊማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው። ኤርትራ ይህንን እርምጃ መውሰዷ ለከፍተኛ ጦርነት በቀጥታ አጋር እንደሆነች ጦርነቱን እንደተቀላቀለች ያስቆጥራልም ተብሏል። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደለው ጥምረትና ህገወጥ ድርጊት ራሷን የኤርትራን ሉዓላዊነት ጨምሮ ከባድ አደጋ ላይ የሚጥል ነው ሲሉም በማስጠንቀቂያ መልእክታቸውን አጠናቀዋል። እናንተስ የኤርትራን እርምጃና የአምባሳደሩን መልእክት እንዴት አያችሁት? ለተጨማሪና ወቅታዊ አዳዲስ መረጃ ቤቱን ፎሎ ማድረግ እንዳይረሳ። መልካም